እንዴ መተሳሰብ አለብን። እንዴ ዛሬ ማር ትኩስ ነገር አለን። ሁላችሁም ገባ በሉ። ላይክ እንዲሁም ሰብስክራይብ ያደረጋችሁ ጀምሩ እንላለን። ወይዘሮ ሚላት ዛሬ እንግዲህ የነሰላም አያት ወይም የወይዘሮ ሚላት እናት መጡ የሚባል ሹክሹክታ እየተሰማ ነው። እንግዲህ ዛሬ ይለቀቃል ብለን በተስፋ ስንጠብቅ ለነገ 10 ሰዓት ይጠብቁን በማለት መልእክት አስቀምጠዋል። ነገሩ ጫን ያለ እንዲሆንም ወይዘሮ ሚላት እንግዲህ ትናንት በላይቭ ፕሮግራም ላይ አግኝተናት ተናግራለች ማለት ነው። ምናሴና ሰላም እህትና ወንድም ናቸው እንዴ ለምትሉ ብዙ ተጠያቂዎች እንግዲህ የአርቱ ጉዳይ ያገናኛቸው ነው እንጂ የሌላ ቤተሰብ አካል መሆናቸውን ተናግረዋል ማለት ነው። እንግዲህ ወይዘሮ ሀና ልጄን አግኝቻለሁ፣ ልጄ መታልኛለች፣ ቤቴ ድረስ መታልኛለች የሚልም ድምፅ አሰምታለች። ምን ትያለች ተብላ ስትጠየቅ ነገ ሁሉንም የምናየው ይሆናል፣ በትዕግስት ጠብቁ ስትል ምላሿን ሰጥታለች። አቶ መስፍን ደግሞ እንግዲህ ሀኒቾ ልጁ እንድትሆን በጸሎት ላይ መሆኑንም አስረግጦ ተናግሯል ማለት ነው። ልቤ ድንግጥ ብሏል፣ ይችን የመሰለች ልጅ ማጣት አልፈልግም ብሏል ማለት ነው። ሀናና አሲር እንግዲህ ታገቢኛለሽ ሆይ የሚል የፍቅር ጥያቄም እንግዲህ ተንበርክኮ እንደጠየቃት ጥላውን መርኮዝ ብሎ አሳይቷል። ብዙዎቹ የምርረው እንደ የሚሉትም አሉ። አረ ተው ግን የነገር ዲራማ መሆኑን መርሳት የለብንም። ሀና ፍልቅልቋ የሚገርመው ነገር ትናንት ላይ ብላይ በነበረችበት ሰዓት የህፃን ልጅ ፊልተር በመጠቀሟ ከላይቭ መንጥቆ ወይም አስወጥቶ ጥሏታል። ወይዘሮ ሚላት ምርመራው ይለይልኝና ከቤቴ ነው መንጥቄ ማስወጣት ስትልም ተደምጣለች ማለት ነው። ውድ ቤተሰቦቻችን ይለቀቅልና እኛም ሰላም እናገኝ፣ ተከታታይም ሰላም ያገኝ ልንል እንወዳለን ማለት ነው። እንግዲህ ባልተቤቱን ካልናቁ አጥሩን አይነቀንቁ ይላሉ። ወይዘሮ ባዩሽ የነ ሰላም አያት በመምጣቷ በቁሟ ነው ሽንቷን የለቀቀችው። በጣም ደንግጣለች። ያቺ ትልቅ ግዙፍ ሰው እንግዲህ መድኃኒት አከላ ደንግጣለች ማለት ነው። ይገባታል የምትሉ በላይ ካሳዩን የወይዘሮ ባዩሽ ስራ ሃናን በለቅሶ እንድትታጀብ እንዲሁም ወይዘሮ ሚላት ስሟን እስከ መጥፋት ድረስ ማን ነበር ስምሽ አንቺ የኛ ቤት ሰራተኛ ብላ ስትልም ተደምጣለች። ወይዘሮ ሚላት ግን እንከባበር ሁላችንም ከሀና ጎን ስለሆነ ብቻውን እንዳይቀሩ ልጅውን ሲያገኙ በጸጸት ደግሞ የበለጠ ልባቸው እንዳይደማ ማለት ነው። ከ16 ዓመቱ ስቃይ ይልቅ አሁን የተናገሩት ነገር ራስዎን ሊያስጠይቀዎትና ሊያስጨንቀዎት ስለሚገባ ምላስዎን ሰብሰብ ያድርጉ እንላለን። እንግዲህ ደስ የሚለው ነገር የሀና አባት ወይም ሀናን ያሳደጋት ሁሉንም ነገር በይፋ ሚላት እናት ወይም ለነሰላም አያት እንደሚናገር ጥርጥር የለውም ማለት ነው። የሀና አያት ትሆናለች በቅርቡ። ለማንኛውም እንግዲህ ጨረፍ ያለ የራይ ፕሮግራም ላይ ነው የሰማነው። እንግዲህ ዋናውና ኦሪጂናሉ እስከሚመጣ ድረስ እናንተን በተስፋ እንዲጠብቁ ክፍል 47 ይለቀቅ፣ እኛም እንመልከት። እናትና ልጅን በዲኤን ይረጋገጥ፣ ሰላማችንን እናገኝ የሚለው በጣም ብዙ ሰው ነውና ስለዚህ ክፍል 47 ይለቀቅ፣ ሀናና እናቷ ይገናኙ። እውነት ክፍል 47 ተለቆ ተመልካቾች ክፍል 47 ተለቆ በክፍል 47 የምርመራ ውጤቱን ካላሳዩ እኔ በጣም ነው ኦፍ የምሆነው። ምክንያቱም እኔ ክፍል 47ን እየጠበቅኩት ያለሁት ምርመራ ውጤቱ ምን ይመስላል የሚለውን ለማሳወቅ ነው። ስለዚህ ክፍል 47 ይለቀቅ የምትሉ ሁላችሁም በኮሜንት አስቀምጡ። ሀኒዬ በጣም እንወድሻል። ወይዘሮ ሚላት ጸባዩን አይቀይሩ። አቶ መስፍንም በጣም ደስ ይላሉ። ሰላምዬና ምናሴ የልጅ አዋቂ ክበሩልን። ትልቅ ነገር ነው። እንደ ኢትዮጵያዊነታችን ለሰራተኛ ያላችሁ ክብር ሁሉን ነገር ያሳያችሁት። በተለይ ምናሴ በጣም አስተዋይ በነገሮች የማይደራደር ልጅ ነው። ትወናው ላይ በጣም ጎበዝ ነው። የማይንገዳገድ ነገሮችን የማያበላሽ ሚዛናዊ የሆነ ልጅ ነው። እንደ ምናሴ ሚዛናዊ ሰው እኔ አላየሁም። በጣም ደስ የሚል ነገሮች ሰዎችን ላለማስቀየም፣ እናቱን ላለማስቀየም፣ እህቶቹን ላለማስቀየም በቃ የሚያደርጋቸው ነገሮች እጅግ ሊበረታቱ ይገባል። ምናሴ ብሮ ቀጥልበት እንላለን። ሀኒቾ በጣም አሪፍ ነው። እንግዲህ ወይዘሮ ባዩሽም በተንኮል የተካነች ስለሆነች እና የሚሰጣት አይዲያ ተንኮል ስለሆነ ነው ማለት ነው። ብዙ ባንቀየማት መልካም ነው።
የስራ ጉዳይ ነው፣ ተረዱኝ ልጆቼ ወገኖቼ ብላለች ማለት ነው። ወይዘሮ ሚላት በጣም መልካም ሴት ናት። እንዲሁ ከካሜራ ጀርባ በጣም ደስ የምትል ናት። እርግብን ባግራውንዷ በጣም ደስ የምትል ረጋ ያለች ልጅ ናት። ስለዚህ ይህ ደግሞ ካራክተሩ ነው። ይቅርታ አድርጉልን ስትል ወይዘሮ ሚላት ለጓደኞቿ ጠበቃ ቆማለች። አቶ መስፍን እንግዲህ ሀናን በጣም እየወደዳት ነው የመጣው። በጣም 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 ተመችተዋለች። በተለይ የጤና ባለሙያ መሆኗ የተማረች በሆኗ በዚህ ልክ በጣም የምትወደው አባት መሆኗ ሀና እኮ የምትጠላው ሰው የላትም። በጣም ሰው ወዳድ ሰው አክባሪ ትሁት ልጅ ናት ሲለው ምናሴ ደሙ ነው ቀጥ ያለው። ይቺ ልጅ እኔ መሆን አለባት ከዚህ በኋላ ልጅን አሳይተ እንዳትነሳኝ ሲል ተደምጧል። እንግዲህ ምኞት አይከለከልም። ያድርግላችሁ፣ ያገናኛችሁ፣ ሰላምን ያምጣላችሁ። ለማንኛውም እንወዳችኋለን፣ ክበሩልን ማለት እንወዳል። በተመሳሳይ ፕሮግራም እንገናኛለን። ለዛሬ የነበረን ይህ ነበር። አጠር ያለ ፕሮግራም ነው። ክፍል 47 ተለቆ ሁላችንም በደስታ እንገናኝ። መልካም ምሽት፣ መልካም አዳር። ክበሩልኝ። ባይ ባይ።